የአሁኑ ዘመን ትልቁ ሀቅ ኤአይ ወይንም ሰው ሰራሽ አስተውሎት ህይወታችንና ስራችንን ቀይሮታል። አንዳንዶች በኤአይ እየተጠቀሙ ስራቸውን ሲያቀሉ፣ ሌሎች ደግሞ አሁንም ግራ ተጋብተው ይጨነቃሉ። ካሁን በኋላ ስለ ኤአይ መጨነቅ ቀረ። ሰላም ጤና ይስጥልኝ። እንኳን ወደ አዲሱ ቻናላችን በሰላም መጣችሁ። በዚህ ቻናል የምናቀርበው የመጀመሪያው ቪዲዮአችን ነው። በዛሬው ቪዲዮአችን ስለ ኤአይ መሰረታዊ ነገሮች እናያለን። ኤአይ ምንድን ነው? አሰራሩስ እንዴት ነው? የሚሉትን በጣም በቀላል አማርኛ ማንም ሊረዳ በሚችለው መልኩ አዘጋጅተንላችኋል። ነገር ግን የኤአይ ትምህርት ሰፊ ስለሆነ በዚህ ትምህርት የሚጨርሰው ሳይሆን በፓርት 1 ፓርት 2 ፓርት 3 እያልን የምንቀጥል ስለሆነ ቀጣይ ቪዲዮ እንዲደርሳችሁ ሰብስክራይብ ካደረጋችሁ በኋላ የደወል ምልክቷን በመጫን ተከታተሉ ነው። ፓርት 1 ዋት ኢዝ ኤአይ? ኤአይ ምንድን ነው? ኤአይ አብሬቬሽን ሲሆን ኤ ማለት አርቲፊሻል፣ አይ ማለት ኢንተለጀንስ ማለት ነው። አርቲፊሻል ማለት ማንሜድ ወይም ሰው ሰራሽ ማለት ሲሆን ኢንተለጀንስ ማለት ደግሞ አስተውሎት ወይም አቢሊቲ ቱ ቲንክ ኤንድ ለርን ማለት ነው። ኤአይ ጎል ነው። ኤአይ ሄልፕስ ኮምፒውተር ቲንክ ኤንድ ሶልቭ ፕሮብለም ጀስት ላይክ ማለት። ኤአይ ዋና ዓላማው ኮምፒውተሮችን እንደ ሰዎች እንዲያስቡና ችግሮችን እንዲፈቱ ማድረግ ነው። ስለዚህ አርቲፊሻል ኢንተለጀንስ ማለት ሂውማን ሜድ ካን ኦር ኤቢሊቲ ቱ ቲንክ ኤንድ ለርን ማለት ነው። ሰው ሰራሽ ማሰብና መማር ማስተዋል የሚችል ማለት ነው። ስለዚህ ስለ አርቲፊሻል ኢንተለጀንስ ምንነትን ከተማርነ ቀጣይ ሃው ዳዝ ኤአይ ወርክ፣ ቀጣይ ኤአይ እንዴት ይሰራል የሚለውን እናያለን ማለት ነው። ሃው ዳዝ ኤአይ ወርክ፣ ኤአይ እንዴት ይሰራል? ኤአይ የሚሰራው በእነዚህ 3 ሲምፕል ስቴፖች ብቻ ነው። እነዚህ 3 ሲምፕል ስቴፖች ካወቀ ኤአይ ማን ነው፣ ኤአይ እንዴት ይሰራል የሚለውን ካላችሁ ማለት ነው። አንደኛው ኢንፑት ነው፣ ሁለተኛው ፓተርንስ ነው፣ ሶስተኛው አውትፑት ነው። ኢንፑት ስንል ለርን ፍሮም ዳታ፣ ከምናስገባለት ዳታ መማር ማለት ነው። ለምሳሌ ታውዘንድ ኦፍ አፕል ፒክቸር ብናስገባለት ወደ ቀጣዩ ስቴፕ ምን ያደርጋል? ፓተርን ይሰራና ኤንድ ኮመንቲንግስ ፍሮም አፕል፣ ከአፕል ላይ ያሉትን ኮመን ነገሮች ይለያል። ፓተርን አልጎሪዝም ይሰራና አፕል አር ራውንድ፣ አፕል አር ሬድ እያለ ይለያል ማለት ነው። በቀጣይ የሆነ አፕል አንድ አፕል ብሮዝ እያደረገ ይችላል። አፕል ምንድን ነው ቢለው አፕሉን ይህ አፕል ነው ይላል ማለት ነው። ምክንያቱም ካስገባንለት ዳታ ተምረናል። ስለዚህ ኤአይ የሚሰራው ምንድነው? ላርጅ አማውንት ኦፍ በጣም ብዙ ስቶሪዎችን ኢንፑት ስላደረገ ከነዛ ነው ማለት ነው። ቀጣዩ ደግሞ ኤአይ ኤንድ ማሽን ለርኒንግ። ኤአይ ማለት መጀመሪያ እንዳልኳቸው ኢትስ ኤ ጎል ነው፣ ግብ ነው። ምን ማድረግ? ሜክ ማሽንስ ስማርት ላይክ እንደኛ ማሽኖችን ስማርት ማድረግ ነው እንደ ሰው። ያ ማለት ማሰብ ማስተዋል መማር የሚችለው ሰው ነዋ። ልክ ማሽኖችን ማሰብ እና መማር እንዲችሉ ማድረግ ነው ኤአይ ጎል። ማሰብ መማር እንዲችሉ ማድረግ፣ ማሽኖችን ስማርት የማድረግ ፕሮሰሱ ማሽን ለርኒንግ ይባላል። ዚስ ሜትድ ይለው። ኤአይ ሁሉ ማሽኖችን ስማርት ማድረግ ልክ እንደ ሰው ስማርት ማድረግ ከሆነ ማሽን ለርኒንግ ደግሞ the process to make smart ማለት ነው። ወይንም ሜትድ how computers learn from experience፣ ከባለፈው ኤክስፔሪንሳቸው ለምሳሌ አፕል አስገብተንለት አፕልን ለይቷል። ነገ አፕል አይፈልግም ማለት ነው። አፕል ምን አይነት እንደሆነ ሪኮግናይዝ አድርጎ አልጎሪዝም ሰርቶ በፓተርን ለይቶ አስቀምጧል ማለት ነው። ፓተርን ኢትስ ኦል አራውንድ ድሪብ ብሎ ስለለየ ያም ፕሮሰስ የሚባል ማሽን ለርኒንግ ይባላል ማለት ነው። በመቀጠል ደግሞ የኤአይ ጀኔሬሽኖች እናያለን ማለት ነው። ኤአይ ጀኔሬሽኖች 3 ናቸው። አንደኛው ናሮ ኤአይ ነው። በናሮ ኤአይ ውስጥ ጀነሬቲቭ ኤአይ አለ። ሁለተኛው ስትሮንግ ወይም ጀነራል ኤአይ ነው። ሶስተኛው ደግሞ ሱፐር ኤአይ ወይም ሱፐር አርቲፊሻል ኢንተለጀንስ ነው ማለት ነው። አሁን የመጀመሪያው የምናየው ናሮ ኤአይ ምንድን ነው? ናሮ ኤአይ እድገቱ ምንድን ነው? አሁን ይህ ኤአይ ነው፣ ግን ደግሞ ልዩናቸው ምንድን ነው? የእድገት ልዩነት ነው ማለት ነው። ይህ ኤአይ ዩዝ ቱዴይ ዛሬ የምንጠቀማቸው በሙሉ ከናሮ ኤአይ አላለፉም ማለት ነው። ኢት ኢዝ ቬሪ ጉድ አት ዋን ስፔሲፊክ ታስክ፣ የሚሰሩትም ለአንድ ስፔሲፊክ ታስክ ነው። በዛ ስራቸው ላይ ግን በጣም ጎበዝና ጠንካራ ናቸው ማለት ነው። ለምሳሌ ሲሪ ወይም ጂሚኒ ብትሄዱ አንሰሪንግ ኩዌሽን ጥያቄዎችን ለመመለስ በጣም ጎበዝ። ፌስ አይዲ ሪኮግናይዜሽን ብትሄዱ ፌስ ሪኮግናይዝ ለማድረግ በጣም ጎበዝ ነው። ከፌስ ሪኮግናይዝ ውጭ ግን ምንም ስራ አይሰራ ማለት ነው። ኔትፍሊክስን ብትሄዱ ሳጀስት ሙቪ ሳጀስት ያደርጋል። ከሙቪ ሳጀስት ውጭ ግን ሌላ አይሰራ ማለት ነው። ስለዚህ ናሮ ኤአይ ወይም ዊክ ኤአይ ተብሎ ጠባው ኤአይ ተብሎ የሚሰሩት ማለት ፎር ስፔሲፊክ ፐርፐዝ ነው፣ ለአንድ ነገር ነው የሚሰሩት ማለት ነው። የሚሰሩትም በዛ ላይ ነው ማለት። ሁለተኛው ደግሞ ጄኔራል ኤአይ ወይም ሂውማን ሌቭል ኤአይ ነው። እነዚህ እንደ ሰው መስራት የሚችለውን ማድረግ ይችላሉ ተብሎ የሚገመቱት ገና በሀሳብ ላይ ያሉ የአርቲፊሻል ኢንተለጀንስ ጄኔሬሽን ናቸው። ኢት ካን ለርን ኤንድ ዱ ኤኒቲንግ ሂውማን ካን ዱ፣ ሰው መስራት የሚችለውን በሙሉ መስራት የሚችላሉ ተብሎ ቢታሰበው ነው። ኢት ካን ኢማጂን ኤንድ ሶልቭ ኤኒ ፕሮብለም፣ ማንኛውም እንትን ይሰራሉ በት ዳዝ ኖት ኤግዚት የት። እስካሁን ግን በፊልም አይተናቸዋል። ጃርቨስ አይረንማን ላይ ያለ እንትን ምናምን በሉት በቃ። ሌላኛው ደግሞ ሱፐር አርቲፊሻል ኢንተለጀንስ ነው። ይህ ፊውቸር ኮንሴፕት ዌር ኤአይ ቢካም ስማርተር ኤንድ ፋስተር ዛን ኦል ሂውማን ብሬንስ ኮምባይን።
የሰዎች ሁሉ አእምሮ በአንድ ቢሆን እንኳን ሊደርስበት የማይችል የአርቲፊሻል ኢንተለጀንስ ጄኔሬሽን ነው። ይህን አርቲፊሻል ኢንተለጀንስ በቀጣይ ራሱን የቻለ ቪዲዮ ሰራላችኋለሁ። ስለተከታተላችሁ እናመሰግናለን። ዶንት ፎርጌት ቱ ሰብስክራይብ